ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ፊትን የሚወጥር ማዲያት ካለብሽ የሚያስለቅቅልሽ በተደጋጋሚ ከተጠቀምሽው ጥቋቁር ነገር ሙልጭ አድርጎ የሚያጠፋ ፊትሽን ብራይት የሚያደርግ ያለ ጊዜው የሚሸበሸብ ቆዳ በጣም በተደጋጋሚ ከተጠቀምሽው ይወጥራል፣ ፊት ይወጥራል። ፊት በጣም ብራይት ነው የሚያደርገው። እጅግ በጣም አሪፍ የፌስ ማስክ ነው ይዤላችሁ የመጣሁት። በጣም ቫይራል የወጣ የፊት ማስክ ነው። የእንቁላልና የኮፊ። ስለዚህ ተከታተሉት፣ ቪዲዮን እስከ መጨረሻው ተከታተሉት። በስንት ጊዜ ነው የምትጠቀሙት? ምን አድርጌ ነው የምጠቀመው? እሱን እስከ መጨረሻው እዩት። ረጅም አይደለም። ስለዚህ አንድ እንቁላልና ቡና ነው ያዘጋጀሁት። ስለዚህ ነጩን ብቻ እንጠቀማለን። ነጩ በጣም ጥሩ ስለሆነ ማለት ነው። ስለዚህ በጥንቃቄ ቢጫውን ከነጩ ለይታችሁ አንድ ማንኪያ በሾርባ ማንኪያ አንድ ማንኪያ ትጠቀሙ። ለአንድ ሰው ስለሆነ ማባከን ነው። ስለዚህ እኔ እንደምታዩት ቪዲዮ ላይ እንዳለ ነው ያሳየኋችሁ። ቀንሼዋለሁ። ለምን እደፋዋለሁ። ስለዚህ ቀነስኩት። ለኔ ብቻ ነው። ይሄን ግን እንዳለ ተጠቅሜዋለሁ። ስለዚህ በደንብ እናማስለዋለን የጓጉለ ነገር ምናምን እንዳይኖረው። ስለዚህ ቡና ለፊት እጅግ በጣም አሪፍ ነው። እውነት ፊት ጽድት ብርት ፍክት ነው የሚያደርገው። ተጠቀሙት። ማር ጋር ተጠቀሙት፣ ወተት ጋር ተጠቀሙት፣ እርጎ ጋር ተጠቀሙት። ቡና እስኪ ይውላችሁ አይስራላችሁና ኮሜንት ላይ አሳውቁኝ። በቃ አይሰራም ውሸትሽን ነው በሉ፣ ካልሰራ ማለት ነው። እኔ ግን 100% ይሰራል። ፊት በጣም ብራይት ነው የሚያደርገው። የህፃን ልጅ ፊት ነው የሚያደርግልሽ። ስለዚህ ይሄ የደከመ ቆዳ ይሄ አለ አይደለ በቃ ኩስስ ያለ ፊት በጣም ነው ብራይት የሚያደርገው። ሀሪፍ ነው የሚያደርገው። ፊትሽን የህፃን ልጅ ፊት ነው የሚያደርግልሽ። ልስልስ ፍክት በቃ ፊትሽን ቆንጆ ነው የሚያደርግልሽ። ያለ ከለርሽ ደግሞ ጠቁሮሽ ከሆነ ፊትሽን በጣም ነው የሚያቀላው። እውነቴን ነው። የከለርሽን የእውነት ከለርሽን ነው የሚሰጥሽ ቆንጆ አድርጎ ማለት ነው። እና እንቁላል ኮፊ ተጠቀሙ። ማዲያት ያስለቅቃል። በተደጋጋሚ ተጠቀሙት። እስኪ ለወር ተጠቀሙና በየሳምንቱ ከዛ ለውጡን ትነግሩኛላችሁ። አንቲ ኦክሲደንት ነው ቡና። የእንትን ያለ ይሄ ያለ ጊዜው የተሸበሸበ ፊት በጣም ነው የሚመልሰው። የልጅነት ፊት ነው የሚመልሰው። ቡና በጣም አሪፍ ነው። ብዙ ጥቅም ነው ያለው። የሞተ ቆዳን ያነሳል። አላስፈላጊ የሆነን ቆዳን በፀሀይ በአንዳንድ ነገሮች የተበላሸ ፊትን ይመልሳል። ቡና ፊት ያክማል እና ባክቴሪያን ያስወግዳል። ፊት በጣም ያጠራል። ቡና ተጠቀሙ። ለእጃችሁም ለፊታችሁም ተጠቀሙ። በተለይ ደግሞ ለሴት ልጅ አንደኛ ሀብቷ ፊቷ ነው። ስለዚህ ሌላ ነገር ከምትጠቀሙ ተፈጥሯዊ ነገር በቤትሽ በኩሽናሽ ውስጥ ያለ ነገር ቀላል ነገር ሁልጊዜ አይደለም እንቁላል የምትጠቀሙት በሳምንት አንድ ጊዜ ተጠቅማችሁ ማታ እዩት፣ ሞክሩት። ለውጡን ስታዩ ያለማንም መካሪ ያለማንም ጎትኳች እናንተ ራሳችሁ ጥቅሙ ይስባችሁና ትጠቀማላችሁ። ለፊታችሁንም ያው ትጠቀማላችሁ ማለት ነው። ስለዚህ ቡና ተጠቀሙ በተለያየ መንገድ። በእርጎ ይሆናል፣ በወተት ይሆናል፣ በማር ይሆናል፣ በብዙ ነገር ቡና በብዙ ነገር እና ይሄ ነው አልላችሁም። ጥቅሙ እጅግ በጣም አሪፍ ነው። ስለዚህ ፊቴን መጀመሪያ ታጥቤያለሁ፣ አድርቄያለሁ ውሃ እንዳይኖረው ማለት ነው። ፊቴን ሙልጭ አድርጌ በደንብ ታጥቤያለሁ። ንጹህ ፊት ላይ ነው የምትጠቀሙት። ስለዚህ አድርቄያለሁ በሶፍት። ከዛ መጀመሪያ ቀባሁት። ቡናና እንቁላሉ ብቻ ነው የበጠበጥኩት። ሌላ የጨመርኩት ነገር የለኝም። ስለዚህ መጀመሪያ ቆዳዬን ተቀባሁ በደንብ። ብሩሽ ቢኖራችሁ አሪፍ ነው። ብሩሽ የሜካፕ ብሩሽ እንኳን ባይኖራችሁ የምግብ ሊኖራችሁ ይችላል። እሱን አጥባችሁ መጠቀም ትችላላችሁ ማለት ነው። እንዲቀባላችሁ ብቻ
እናንተን ፊታችሁን የማይጎዳው ብሩሽ መሆን አለበት። ስለዚህ እንትን አልኩኝ። ከዛ ፊቴን ከቀባው በኋላ ሶፍቴን ከቀባሁት ፊቴ ላይ አጣበቅኩት እንደምታዩት ቪዲዮ ማለት ነው። ከዛ ከሶፍቱ በኋላ ደግሞ ከላይ ሶፍቱን ደግሞ እቀባዋለሁ ማለት ነው። እንደ ማስክ እንዲሆንልኝ ቆሻሻውን ሁሉ ይዞ ሶፍቱ ይዞት እንዲነሳ ጥቃቅን ቆሻሻዎችን ሶፍቱ ይቺ ንጣይዋ ትበቃለች። ስነጥለው አይታችኋል አይደለ? ንጣይዋ ትበቃለች። እንደዚህ እያደረጋችሁ እንግዲህ ፊታችሁን መለጣጠፍ ነው እንግዲህ እንደ ጅብሰም። ስለዚህ ዋው እኔ ማስክ በጣም ነው የምወደው። እውነት በጣም ነው ፊቴን ያጠራልኝ፣ እግዚአብሔር ይመስገን። በሳምንት አንዴ ነው የምጠቀመው። ከዛ እውነት ለመናገር ለቪዲዮ እንዲፈጥንልኝ ብዬ እኔ በፀጉር ማድረቂያ አድርጌዋለሁ። ቶሎ ቢያንስ 30 ደቂቃ ይወስዳል። እውነት ለመናገር በጣም ደግሞ ከደራረባችሁት ሶፍቱ ወፍራም ከሆነ ከዛም በላይ ይቆያል። መቆየቱ ችግር የለውም፣ ግን ኮምፈርተብል ነው፣ ብዙ አይመችም። ስለዚህ ስሳርኩት፣ ሶፍቱን ስሳርኩት ቶሎ እንዲደርቅላችሁ በ30 ደቂቃ። እኔ ግን ለቀረጻ ቶሎ እንትን እንዲልልኝ በፀጉር ማድረቂያ አደረኩት ማለት ነው። ችግር የለውም እንደዛ መጠቀም። እኔ ቶሎ እንድታጠብ ከፈለኩኝ በእንትን እጠቀማለሁ፣ በማድረቂያ ማለት ነው። ስለዚህ 30 ደቂቃ በቃ 30 ደቂቃ እንትን አልኩት፣ ደርቋል። ሶፍቱን ብዙም አትደራርቡት እንደነገርኳችሁ፣ ከለዛ በጣም ትቆያላችሁ እንዲደርቅ። ዋናው መድረቁ ስለሆነ ለምን ቆሻሻውን ይዞ እንዲነሳ አይደለ? ስለዚህ ቀስ አድርገን እንልጠዋለን። ፊታችሁ ይቺ የፊታችሁ ሽፋሽፍት ላይ እንትኑ ላይ አታድርጉ፣ ስስ ነች እሷ፣ ሴንሲቲቭ ስለሆነች እንትን አትበሉ፣ አታድርጉበት፣ አይችልም። ይቺ አይናችን ይቺ እንትኗ ይቺ ዙሪያዋን አይናችን በጣም ስስ ስለሆነች ስትቀቡ ምናምን አይናችሁን ቀስ አድርጋችሁ እሷን አካባቢ እንትን በሉት፣ ያለ ጊዜው እንዳይጨራመትባችሁ፣ እንዳይሸበሸብባችሁ ስትቀቡ ምንም ስትሉ ጥንቃቄ አድርጉ። ማስክም ስትቀቡ ስክራፕም ስታደርጉ የአይናችሁን ዙሪያ ተጠንቀቁ። በጣም ስስ ነች። ስለዚህ ጥንቃቄ አድርጉ፣ ያለ እድሜያችሁ እንዳይሸበሸብ። እሷ ላይ ብዙ ፓወር አትጠቀሙ። እንደዚህ አድርጌ ላጥኩት፣ እዩት እንዴት ብራይት እንዳረገው። እውነት ፍክት ነው ያደረገው። ቆይ ታዩታላችሁ። አንገቴና ፊቴ አንድ አይደለም። አንገቴን ያልቀባሁት ለዛ ነው፣ አንድ አለመሆኑን እንዳሳያችሁ ማለት ነው። ስለዚህ ፊቴ እንዴት እንዳነጻው፣ እንዴት ብራይት እንዳረገው ልነግራችሁ አልችልም። እና ፊቴን ያጠራልኝ በተደጋጋሚ ይሄን እጠቀማለሁ። ተጠቀሙ። አያችሁት እንዴት እንደሚለጥ? ውጥር ነው የሚያደርገው። እውነት ፊት ይወጥራል። ቆሻሻ በደንብ ነው የሚያነሳው። የፊት ቆሻሻ በተለይ ፏ ብላችሁ ሰርግ ልትሄዱ ካሰባችሁ ምናምን ይሄን አስቀድማችሁ ተጠቀሙ። ከዛ እንዴት እንደምታምሩ አትጠይቁኝ። የሆነ ዝግጅት ምናምን መሄድ ከፈለጋችሁ ይሄንን ከአንድ ሰዓት በፊት ተጠቀሙ። ከዛ በቃ ፏ ትላላችሁ። እዩት ስንት ቆሻሻ እንዳነሳ። እንግዲህ እኔ ነኝ ያየሁት። እውነት ይኸውላችሁ እንዴት ውጥር እንዳረገው፣ እንዴት ፍክት እንዳረገው፣ እንዴት እንዳማረብኝ፣ ቆዳዬ እንዴት እንዳማረኝ ልስልስ ስነካው የልጅ ፊት። ስለዚህ ተጠቀሙ። ቀጣይ ቆንጆና ተመራጭ የሆነ ማስክ ይዤላችሁ እመጣለሁ። ቻው። ወዳችኋለሁ፣ አከብራችኋለሁ። ከዛ በኋላ በሳሙና አትታጠቡ፣ በውሃ ብቻ። ከዛ የፊት ማስካችሁ፣ የፊት ክሬም የፈለጋችሁትን መጠቀም